እባካችሁ ለሙስሊም ወገኖቼ ያደርሱልኝ። በተለይ ለሼፎች ሱረቱል መርየም ምዕራፍ 19 ከቁጥር 19 እስከ 21 ያለውን በደንብ ካየን ኢሳ የአላህ ልጅ እንደሆነ የምታውቁት ነገር ይኖር ይሆን? ላስታውሳችሁ። ቃለ ኢነማ አነ ረሱሉ ረቡክ ሊአህበ ለኪ ጉላመን ዘኪያ አላት መልአኩ ገብርኤል ወይም ጅብሪል። እኔ ንጹህ ልጅ ሊሰጥሽ የጌታሽ መልእክተኛ ነኝ አላት። ማ ገብርኤል ቃለት አለች ቁጥር 20 አና የኩኑ ሊ ጉላሙን ወለም የምሰስኒ በሸሩ ወለም አኩ በግያ አለች። እኔ እንዴት ልጅ ይኖረኛል? በጋብቻ ሰው ያልነካኝ ሆኜ አማንዝራም ሳልሆን እንዴት ልጅ ይኖረኛል አለች። ቁጥር 21 ቃለ ከዛሊክ ቃለ ረቡክ ሁወ ዐለየ ሀይን ወሊነጅዐለሁ አየተን ሊናሲ ወረሕመተን ሚና ወካነ አምረን መቅድያ አላት። ነገሩ እንደዚህሽ ነው። ጌታሽ እርሱ በእኔ ላይ ጋር ነው። ለሰዎቹም ተአምር፣ ለአንቺ ተአምር አላላትም ለሰዎች። ከኛም ችሮታ ልናደርገው ይህንን ሰራን አላት። ከኛም ችሮታ ለሰው ልጆች ወሊነጅዐለሁ አየተን ሊናሲ ወረሕመተን ሚና ወረሕመተን ለሰው ልጆች ስጦታ ሆኖ ተሰጠ። ማ ኢሳ ረሕመት ማለት ስጦታ ነው፣ ነፃ ስጦታ። ኢሳን አላህ ለሰው ልጆች ሰደቃ አድርጎ ሰጥቶታል። ለምን? ሰው ኃጢአትን ስለሰራ ከኃጢአታቸው እንዲድን ማለት ነው። አሁን የኔ ጥያቄ ኢሳ የማርያም ልጅ ነው ትላላችሁ። ደግ ኢሳ ቁጥር 19 ላይ ምዕራፍ 19 ቁጥር 19 ላይ ለማርያም እስኪሰጣት ድረስ ልጁ የማ ነበር? ልጁ ንጹህ ልጅ ተብሏልና ልጁ ከማን ነው የተሰጠ? ገብርኤል ወይም ጅብሪል ኤው ይዞ መጥቷል። ከየት? ከአላህ ዘንድ። የጌታሽ መልእክተኛ ነኝ አላት ስለምን። ታዲያ ይሄ ልጅ ከማን ነው? አድሬሱ ከማን ነው? ከአላህ ዘንድ። ለማን ነው የተሰጠ? ለሰው ልጆች። ይኸው ቁጥር 21 ላይ ነው ለሰው ልጅ፣ ለሰዎቹም ተአምር ከኛም ችሮታ ነው። ታዲያ ልጁ የማን ነው? የማርያም ነው የምትለው ከሆነ ለማርያም እስኪሰጣት ድረስ የማ ነበር ልጁ? አትሊስት ላንተ በሚገባ ሊበልህ ለማርያም እስኪሰጣት ድረስ ልጁ የማ ነበር? አስብበት ወንድሜ። ልጁ እኮ የአላህ ነው። ከዘለዓለም እንደነበረ ያየ ጅብሪል ነው ይዞ የመጣው። አበሰራት፣ ነገራት። አንተ ግን እንዴት ይላል? ኢሳ ተፈጠረ ይላል። በቁርአን ላይ ኢሳ ተፈጠረ የሚባል ነገር የለም። እኔ ፖስት ሲያደርግ ብዙዎቹ እንደምትረባረቡበት አውቃለሁ። እኔና እናንተ ፊት ለፊት ስለማንነጋገር እኔና እናንተ ፊት ለፊት ስለማንነጋገር የፈለጋችሁትን ተናግራችሁ ደግሞ ፖስት ታደርጋላችሁ። እኔ እኮ ክሪቲካል ጥያቄ ነው እየጠየቅኳችሁ ያለው። therefore ኢሳ በቁርአን የአላህ ልጅ ነው። አትሊስት ኢሳ በቁርአን የአላህ ልጅ ነው ከመጀመሪያ እንደነበረ ላሳይ። ቁርአን ላይ በሌላ ቦታ ሱራ 349 አኒ ቀድ ጂእቱኩም ቢአየትን ሚን ረቢኩም ያለ 49 እኔ ከጌታ ዘንድ በተአምር መጣሁ። ከማ ዘንድ? ከጌታ ዘንድ። ስለዚህ የኢሳ አድሬስ ከማ ዘንድ ነው? ከአላህ ዘንድ ነው። ይሄን ይወቁ። ኢሳ የአላህ ልጅ እንደሆነ በደንብ ይወቁ። ስለዚህ ምን እንሁን የምትሉ ከሆነ መጽሐፍ ቅዱስ እንዲህ ይላል፣ ልጅ ያለው ህይወት አለው፣ ልጅ የሌለው ህይወት የለው። እግዚአብሔር ዮሐንስ ወንጌል 3:16-17-18 መጽሐፍ ቅዱስ ሲናገር ኪታብ አልሙቀደስ ሲናገር ምንድነው የምለው? እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለምን እንዲሁ ወዷል። በጌታ በአላህ በእውነተኛ አላህ ሰማይና ምድርን በፈጠረ አላህ በአብ በወልድ በመንፈስ ቅዱስ በተገለጠ አላህ
መወደድ ከፈለክ አላህ ሲባል ብዙዎች አሉ። እሱ ነው እኔ አላህ እያልኩ ያለው በአብ በወልድ በመንፈስ ቅዱስ የወል ስም ያለው አንድ መለኮት የሆነ አንድ መለኮት ወይም ደግሞ አንድ ፈጣሪ አንድ መለኮት የሆነው በሌላ ቋንቋ እሱን ነው እያልኩ ያለው። በሱ መወደድ ከፈለክ ወንድም በሱ ይወደዳለሁ ካልክ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲወዷል። ክርስቶስን ከአመንክ ትወደዳለህ። ክርስቶስ እንዴት አምናለሁ ልትል ትችላለህ። እንዴት እንደምታምን ላሳየ። ሸሃዳ መያዝ አለብህ። ወዴት? ወደ ኢየሱስ። እንዴት ልትል ትችላለህ? ሮሜ 10 9 እና 10 ሮሜ ምዕራፍ 10 ቁጥር 9 እና 10 ክርስቶስ አልመሲሁ ዒሳ ጌታ እንደሆነ በአፍህ መስክረህ በልብህ አምነህ ትድናለህ ይላል። ኢየሱስ ጌታ ነው ካልክ አለቀ፣ በቃ ድነሃል። ሁለተኛው ኢየሱስ እንደሞተ ቁጥር 10 እግዚአብሔር ከሙታን መካከል እንዳስነሳው በአፍህ መስክረህ ኢየሱስ ሞቶ ተነስቷል ብለህ ማመን መመስከር ከአመንክ ከመሰከርክ ወላሂ ثم والله አንተ ትድናለህ። ድነሃል። ጀነት ያንተ ነው። እንደዛ እስካላልክ ድረስ የኢየሱስ ክርስቶስ የአላህ ልጅ ጌትነቱን እስካላወቸው ማወጅ ካልቻልክ በልብህ እስካላመንከው ድረስ አንተ የጀነት ልትሆን አትችልም። ጀነት በአላህ ልጅ በኩል ነው። ስለዚህ ምንድነው ያለው? ይሄ ልጁ ማለት ነው የአላህ ልጅ ምንድነው ያለው? መንገድ እውነት ህይወትም እኔ ነኝ። አኒ ስራጡን አኒ ሐያቱን አኒ ሐቁን ሶስቱም እሱ ነው። ስለዚህ በቀን 17 ጊዜ መንገድ የምትለምኑ ሰዎች ምን እንደጠፋባችሁ ልንገራችሁ። የአላህ ልጅ ጠፍቶባችሁ ነው። የአላህን ልጅ ደግሞ አሳዩአቸው። ሱራ ዩኑስ 10:94 فإن كنت في شك مما أنزلنا إليك فاسأل الذين يقرؤون الكتاب من قبلك لقد جاءك الحق من ربك محمد ወደንተ ካወራነው በመጠራጠር ውስጥ ብትሆን እነዛ ካንተ በፊት መጽሐፉን የሚያነቡትን ጠይቅ። እነማንን? እነ ጴንጤን ጠይቅ፣ እነ አህለል ኪታብን ጠይቅ፣ የተውራት የዘቡር የሱፍ አልአንቢያ እና የኢንጂል ሰዎችን ጠይቅ። በጥቅሉ የመጽሐፍ ቅዱስ ባለቤቶቹን ጠይቅ። መንገዱን እነሱ ይነግሯቸዋል ነው የምለው ቁርአንና እባክህ መንገዱ ኢየሱስ የእግዚአብሔር ልጅ ነው። ሼር አድርጉ። ቅዱሳን ጸልዩ። ውስጥ ጸሎት አዘንቡብኝ። አሜን ሊበልና እናንተ ጸልዩልኝ። ጌታ ካንተ ጋር ይሁን በሉ፣ ከኔ ጋራ ደግሞ ቁሙ፣ ስሩ፣ ወንጌልን እንሰራለን።